السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። ቻናሉን ደግሞ ሰብስክራይብ ያደረጋችሁ ኢንሻአላህ ላይክ ያደረጋችሁ እንዲሁ ደግሞ ለጓደኞቻችሁ ቁርአን እንዲስተካከል ለምትፈልጓቸው ሰዎች ቁርአናቸው እንዲስተካከልላቸው ለምትፈልጓቸው ሼር ያደረጋችሁ ጀምሩ ኢንሻአላህ። እንደሚታወቀው በትናንትናው ትምህርታችን ላይ ሱረቱል አለቅን ጀምረን ነበር። የአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ ነገ የምንጨርሰው ይሆናል ተባብለን ነበር። ኢንሻአላህ በዛሬው ትምህርታችን ላይ የምንጨርሰው ይሆናል ማለት ነው። ስለዚህ ሁላችሁም አዳምጡ በኢዝኒ ተባረከ ወተዓላ ትጠቀሙበታላችሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطئة فليدع ناديه سندع الزبانية كلا لا تطعه واسجد واقترب ኢንሻአላህ አሁን ወደ ትንተና ገባለሁ ማለት ነው። አረአይተ ስንል ሮ ፈትሐ ስለሆነ እናወፍረዋለን። አረአይተ ኢንካነ ብለን አረአይተ ብለን ሮን ፈትሐውን እናወፍረዋለን ማለት ነው። ያ እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን። አረአይተ ብለን ኢንካነ ስንል እዚህ ጋር እንደምታያት ኑነ ሳኪና መታለች። ኑነ ሳኪና እንደተነጋገርነው ባሳለፍነው ትምህርቶቻችን ላይ ኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል ተባብለን ነበር። ስለዚህ እዚህም ላይ ኑነ ሳኪና ከኑነ ሳኪና በኋላ ካፍ ከመጣ በየትኛውም ቦታ ኑነ ሳኪናዋን ደብቀን ነው የምናነባት ማለት ነው። ምክንያቱም ካፍ የኢኽፋእ ፊደል ስለሆነ ከኢኽፋእ ፊደላቶች ውስጥ አንዱ ስለሆነ ኑነ ሳኪናዋን ደብቀን እናነባታለን። أرأيت إن كان على الهدى بدن إن كان كاف سمتا كاف دقمو غنون زقتنا لقوالا إن كان على الهدى بدن نجي إن كان أي برماسو كافنا قاف لاي زقتنا لقوالا لكن قاف لاي يوفران كاف لاي جن أي وفرم زنبرو زقتنا لقوالا ماتو أرأيت إن كان سنل ككافة حاجة ترون دم التوت ألف سكون سلامتا مد الطبيعي هلت حركة النسب ولا أرأيت إن كان على الهدى بلا على السنل لام سكون سلامت ويتا النادر قباتا لن على الهدى بلا على الهدى بلا إن كان على الهدى ብለን እዚህ ጋር ደግሞ ዳል ስናቆም ሁለት ሐረካ ስበን እናቆማለን ማለት ነው። ላኪን በምንቀጥል ሰዓት 2 4 5 እንደ ፍላጎታችን ወይ ደግሞ እንደ ቅራአታችን ሁኔታ ስበን የምንቀራ ይሆናል ማለት ነው። እንዴት አድርገን እናነባለን? አረአይተ ኢን ካነ ዐለል ሁዳ ብለን አው አመረ ቢተቅዋ ስንል አው አመረ ስንል አው ስንል እንደምታዩት እዚህ ጋር ዋው ምንድነች? ስኩን ነች። ስለዚህ ምን ማድረግ አለብን? ግዴታ ቆይታ ማድረግ ይኖርብናል ማለት ነው። አው አመረ ቢተቅዋ ብለን አው ብለን ቆይታ ማድረግ ይኖርብናል። አመረ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ቢተቅዋ ስንል ታ ሸድ ስላለው እዚህ ጋር እናጠብቀዋለን። ቢተቆ ብለን ብለን ታን ሸድ አድርገን እናነባለን። ቃፍ ስኩን ስለሆነ ቀልቀላ እናደርጋለን ወይ ደግሞ እናነጥረዋለን ማለት ነው። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን።
እንዴት አድርገን እናነባዋለን? አው አመረ ቢተቅዋ ቢተቅዋ እንጂ ቢተቅዋ አይባልም ማለት ነው። ቢተቅዋ ብለን እናነባለን። ቃፍን ቀልቀል አድርገን ማለት ነው። ዋው ደግሞ እንዲሁ በምናቆም ሰዓት ሁለት ሐረካ ስበን እናቆማለን። ወስለ በሚሆን ሰዓት ወይ ደግሞ በምንቀጥል ሰዓት ደግሞ 2 4 5 እንደ ቅራአታችን ሁኔታ ስበን እንቀራለን ማለት ነው። እንዴት አድርገን እናነበው? አው አመረ ቢተቅዋ አው አመረ ቢተቅዋ ብለን እናነበዋለን ማለት ነው። አረአይተ ኢን ከዘበ ወተወላ ስንል አረአይተ ስንል ሮ ፈትሐ ስለሆነ እዚህ ጋር እናወፍረዋለን። አረአይተ ብለን ያ ስኩን ስለሆነች ቆይታ እናደርግባታለን። ያ ማለት ነው። አረአይ ብለን ያን ቆይታ አድርገን እናነባታለን። ምክንያቱም ማንኛውም ፊደል ከሚነጥሩ ፊደላቶች ውጭ ሁሉም ቆይታ ይደረግበታል ስለተባባል። ላኪን ሁሉም ፊደል እኩል አይነት ቆይታ አይደለም ቆይታ የምናደርግበት፣ የሁሉም ፊደል ቆይታ ይለያያል። እዚህ ጋር ግን ያ ቆይታ እናደርግባታለን ኢንሻአላህ። ፈርቃቸውን ማን በደንብ እንደሚቆይበት እንዲሁ ደግሞ ማን መካከለኛ እንደሆነ እንዲሁ ደግሞ ከሁሉም ዝቅ ያለ ቆይታ የሚደረግበት ፊደል ማን እንደሆነ ኢንሻአላህ በቀጣይ በሌላ ትምህርታችን የምንማማረው ይሆናል ማለት ነው ኢንሻአላህ። እዚህ ጋር አሁን ያን ቆይታ አድርገን እናነባለን። አረአይተ ኢን ከዘበ ወተወላ ብለን ኢን ከዘበ ስንል እዚህም ጋር ከኑነ ሳኪና ቀጥሎ ማን መጥቷል? እዚህ ጋር እንደምታዩት ኑነ ሳኪና መጥታለች። ኑነ ሳኪና እንደተነጋገር ነው ከኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች እሷ አህዋል ይቀያየራል። አንዳንድ ጊዜ ኢዝሃር ትሆናለች፣ አንዳንድ ጊዜ ኢድጋም ትሆናለች፣ አንዳንድ ጊዜ ኢቅላብ ትሆናለች፣ አንዳንድ ጊዜ ደግሞ ኢኽፋእ ትሆናለች ማለት ነው። ስለዚህ እዚህ ጋር ምንድነው የምትሆነው? ኢኽፋእ ነው የምትሆነው። ምክንያቱም ከሷ በኋላ የመጣው የኢኽፋእ ፊደል ካፍ ስለሆነ፣ ስለዚህ ግልጽ ሳናደርግ እንዲሁ ደግሞ ሳንጨፈልቅ ኢኽፋእ አድርገን ደብቀን እንቀራታለን። አረአይተ ኢን ከዘበ ወተወላ ብለን ኢን ከዘበ ብለን ዝግት አድርገን ካፍ ስለሆነ እንዘጋለን። ኢን ከዘበ ብለን እንጂ ኢን ከዘበ አይባልም። ኢን ከዘበ ወተወላ ብለን ዛል ሸድ ስላለው እናጠብቀዋለን። ኢን ከዘበ ብለን ሸዱን እናጠብቃለን። ወተወላ ስንል እዚህም ጋር ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ እዚህም ጋር ሁለት ሐረካ ስበን እናቆማለን በወቅፍ ጊዜ። ላኪን በወስድ ጊዜ 2 4 5 መሳብ እንችላለን ማለት ነው። አረአይተ ኢን ከዘበ ወተወላ ብለን እንቀራለን። አለም ያዕለም ቢአነ አላህ የራ ስንል አለም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። አለም ያዕለም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። አይንም እዚህ ጋር ስኩን ስለሆነች አይንንም ሚምንም ቆይታ እናደርግባቸዋለን። አለም ያዕለም ብለን ቢአነ አላህ ስንል እዚህ ጋር ሚመሳኪናለች። ከሚመሳኪና በኋላ የመጣው ባእ ነው። ባእ ደግሞ በሚመሳኪና ህግ የኢኽፋእ ፊደል ነው። ስለዚህ ኢኽፋእ አድርገን እናነባለን ማለት ነው። አለም ያዕለም ቢአነ አላህ የራ ብለን እናነባለን። ቢአነ አላህ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ቢአነ አላህ ብለን እዚህ ጋር ደግሞ ከላመል ጀላላው ቀድሞት የመጣው ፈትሐ ስለሆነ ላመል ጀላላውን እናወፍረዋለን ማለት ነው። አለም ያዕለም ቢአነ አላህ የራ ቢአነ አላህ ብለን እናነባዋለን። ከዛ ላም ሸድ ስላለው ላመል ጀላላው እናጠብቀዋለን። የራ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ መደ ጠቢዒ 2 ሐረካ ስበን እናቆማለን። ስንቀጥልም ስናቆምም 2 ሐረካ ነው እዚህ ጋር የሚሳበው ማለት ነው። አለም ያዕለም ቢአነ አላህ የራ
ብለን ሁለት ሐረካ ስበን እናቆማለን። በምንቀጥልም ሰዓት ሁለት ሐረካ ብቻ ነው የምንስበው ማለት ነው። እንዲሁ ደግሞ ራእንም ፈትሐ ስለሆነ እናወፍረዋለን። ከላ ለኢን ለም የንተሂ ለነስፈዐን ቢናሲየህ ስንል ከላ ስንል ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ከላም ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ከላ ብለን ከላ ለኢን ለም የንተሂ ብለን ከላ ብለን መደ ጠቢዒ ሁለት ሐረካ እንስበዋለን። ለኢን ለም ስንል እዚህ ጋር ኑነ ሳኪን አለች፣ እንደምታዩት ኑነ ሳኪን አለች። ስለዚህ ከኑነ ሳኪና በኋላ ደግሞ የመጣው ላም ነው። በኑነ ሳኪና እና በተንዊን ህግ ላም የኢድጋም ፊደል ነው። ስለዚህ ኑነ ሳኪናውን የምናደርጋታለን ማለት ነው። ጨፍልቀን እንቀራታለን ኢድጋም አድርገን ከላ ለኢን ለም ብለን ኢድጋም ቢላ ጉን አድርገን እንቀራታለን። ከላ ለኢን ለም የንተሂ ብለን ለኢን ለም አንል ለኢን ብለን ግልጽ ሳናደርግ ለኢን ለም ብለን ኢድጋም አድርገን እንቀራለን። ለኢን ለም ስንል ላም ሸድ ስላለው እናጠብቀዋለን። ሚም ስኩን ስለሆነ ቆይታ እናደርግባታለን። ለኢን ለም የንተሂ ስንል እዚህ ጋር ኑነ ሳኪና አለች። ከኑነ ሳኪና በኋላ የመጣው ታ ነው። በኑነ ሳኪና እና በተንዊን ህግ ታ የኢኽፋእ ፊደል ነው። ስለዚህ ኑነ ሳኪና ምን ትሆናለች? እዚህ ጋር ኢኽፋእ ትሆናለች፣ ትደበቃለች ማለት ነው። ከላ ለኢን ለም የንተሂ ብለን እናነባታለን። ለነስፈዐን ቢናሲየህ ስንል ለነስ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። እዚህ ከዐይን በላይ እንደምታዩት ተንዊኖች አሉ። ስለዚህ ከተንዊን በኋላ መጥቷል፣ ባ መጥቷል። በኑነ ሳኪና እና በተንዊን ህግ ባ የኢቅላብ ፊደል ስለሆነ ገልብጠን እንቀራለን። ለነስፈዐን ቢናሲየህ ብለን ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ለነስፈዐን ቢናሲየህ ብለን ኑን ሁለት ሐረካ ስበን ሷድ የሚወፍር ፊደል ስለሆነ እናወፍረዋለን። እንደምታዩት ታኡል መርቡጣ መታለች። እቺ እንደተነጋገርነው በምናቆምባት ሰዓት በሃእ ነው የምናቆምባት። እንዲሁ ደግሞ ወስል በምናደርግ ሰዓት ከሷ ቀጥለን ቀጣይ ያለው አያ ጋር ወይ ደግሞ ቀጣይ ያለው ሐርፍ ጋር በምናያይዛት ሰዓት ምን ትሆናለች? በታእ ትነበባለች ማለት ነው። ለነስፈዐን ቢናሲየህ ነው የምንለው በምናቆምባት ሰዓት። ስንቀጥል ለነስፈዐን ቢናሲየቲ ናሲየቲን ብለን እንቀራለን ማለት ነው። ላኪን በምናቆም ሰዓት በሃእ ነው የምናቆምባት። ስኩን ስለምትሆን ሃዋ ደግሞ ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናንባት? ከላ ለኢን ለም የንተሂ ለነስፈዐን ቢናሲየህ ናሲየቲን ካዚበቲን ኻጢአህ ስንል እዚህ ጋር ና ስንል ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ና ብለን መደ ጠቢዒ ሁለት ሐረካ እንስባለን። ናሲየቲን ካዚበቲን ኻጢአህ ብለን ና ብለን እንስባለን ማለት ነው። ሷድ የሚወፍር ፊደል ስለሆነ እናወፍረዋለን። ናሲየቲን ካዚበቲን ብለን እንዲሁ ደግሞ ከታ እንደምታዩት ከስረቴኖች አሉ። ከኑነ ሳኪና እና ከተንዊን በኋላ ካፍ ከመጣ ኑነ ሳኪና ወይ ደግሞ ተንዊኑን ደብቀን ነው የምናነበው እንጂ ግልጽ አናደርገውም ማለት ነው። ናሲየቲን ካዚበቲን አንልም። ናሲየቲን ካዚበቲን ነው የምንለው ማለት ነው። ኢኽፋእ አድርገን ደብቀን ነው የምንቀራው። ከዛ ካፍ ስለሆነ ዝግት እናደርጋለን። ናሲየቲን ካዚበቲን ብለን ዝግት አድርገን እንቀራለን። ናሲየቲን ካዚበቲን ኻጢአህ ስንል ካስንል ከካፍ ፈትሐ ቀጥሎ አሊፍ ሰግራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። እንዲሁ ደግሞ እዚህ ጋር ካዚበቲን ስንል እንደምታዩት እዚህ ጋር ደግሞ ከስረተይኖች መጥተዋል። አሁንም
ላኪን እነዚህ ከስረተይኖች አሁን ምንድነው የሚሆኑት? ኢኽፋ ይሆናሉ አይሆኑም? ለምን ከተባለ ከከስረተይኖቹ በኋላ የመጣው ኸ ነው። ኸ ደግሞ በኑነ ሳኪናና በተንዊን ህግ የኢዝሃር ፊደል ነው። ስለዚህ ከስረተይኖቹን ግልጽ አድርገን እናነባቸዋለን። ናሲየቲን ካዚበቲን ቲን ብለን ግልጽ እናደርጋቸዋለን። ኻጢአህ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ከኸ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ጦ የሚወፍር ፊደል ስለሆነ እናወፍረዋለን። ኻጢአህ ብለን እቺ ደግሞ ታኡል መርቡጣ ትባላለች። ታኡል መርቡጣ በምናቆምባት ሰዓት ምን ትሆናለች? ሀ ትሆናለች። ላኪን በምንቀጥልበት ሰዓት በታእ ነው የምንቀጥልበት ማለት ነው። በምናቆም ሰዓት ግን በሀ ነው የምናቆምባት ማለት ነው። ስናቆምባት ደግሞ ስኩን ስለምትሆን ቆይታ እናደርግባታለን። ናሲየቲን ካዚበቲን ኻጢአህ ኻጢአህ ብለን እንቀራለን። ፈልየድዑ ናዲያህ ስንል ፈልየድዑ ስንል ላም ስኩን ስለሆነ እዚህ ጋር ቆይታ እናደርግበታለን። ፈልየድዑ ብለን ላምን ቆይታ እናደርግበታለን። ዳል ስኩን ስለሆነች እናነጥራታለን። ምክንያቱም ቆይታ የማናደርግባት ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ነው። ፈልየድዑ የድ ብለን እናነጥራታለን። ናዲያህ ስንል ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ናዲያህ ስንል እዚህ ጋር ዋው ሰጊራ ስለሆነ በስኩን ነው የሚቆምባት እንጂ በመድ ስበን አናቆም። ናዲያህ ብለን እናቆማለን። ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን። ፈልየድዑ ናዲያህ ብለን እናነባለን። ሰነድዑ ዘባኒያህ ስንል ዳል እዚህም ላይ ስኩን ስለሆነች ቀልቀላህ እናደርግባታለን። ሰነድዑ ዘባኒያህ ሰነድ ብለን ቀልቀላ እናደርግባታለን። ሰነድዑ ዘባኒያህ ስንል ዛይ ሸድ ስላለው እዚህ ጋር እናጠብቀዋለን። አዘባኒያህ ብለን ከባእ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ሰነድዑ ዘባኒያህ ብለን እቺ ደግሞ ታኡል መርቡጣ ነች። ታኡል መርቡጣ በምናቆም ሰዓት ሀ ትሆናለች ስለተባባል እዚህ ጋር በሀ እንቀራታለን ማለት ነው። ምክንያቱም እያቆምን ስለሆነ ስናቆም ደግሞ በዛ ላይ ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እንቀራለን? ሰነድዑ ዘባኒያህ ብለን ሰነድዑ ዘባኒያህ ብለን እናነባታለን። ከላ ላ ቱጢዕሁ ወስጁድ ወቅተሪብ ስንል ከላ ስንል ከላም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ከላ ብለን እናጠብቀዋለን። ላ ስንልም ሁለቱም ላሞች ሁለት ሐረካ ይስባሉ። ከላ ላ ቱጢዕሁ ከላ ላ ቱጢዕሁ ብለን እንስበዋለን። ሁለቱንም ላሞች ማለት ቱጢዕሁ ስንል ጦ የሚወፍር ፊደል ስለሆነ እናወፍረዋለን። ቱጢ ብለን ጢ ብለን በአማርኛ ጠ አናነበው ማለት ነው። እንዴት ነው የምናነበው? ከላ ላ ቱጢዕ ጢዕ ከላ ላ ቱጢዕሁ ያው ከስር ስለሆነ የውፍረቱ ደረጃ ቀነስ ቢያደርግም ማለት ነው። አይነ ስኩን ስለሆነች ቆይታ እናደርግባታለን። ከላ ላ ቱጢዕሁ ብለን ወስጁድ ወቅተሪብ ስንል ወስጁድ ስንል ሲን ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ዳል እዚህ ጋር መታለች ስኩን ነች። ስለዚህ ዳል ቆይታ ሳይሆን የምናደርግባት ቀልቀላ እናነጥራታለን ማለት ነው። ወስጁድ ወስጁድ ወቅተሪብ ብለን ወስጁድ ብለን ሲንን ቆይታ አድርገን ዳልን ቀልቀላ አድርገን ወይ ደግሞ አንጥረን እንቀራለን። ወስጁድ ወቅተሪብ ስንል ወቆ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ወቅ ብለን ቀ በሚል የአማርኛ ፊደል ወቅተሪብ አይባልም። ምክንያቱም ቆፍ የሚወፍር ፊደል ነው። ወቅተሪብ ወስጁድ ወቅተሪብ ብለን ነው የምናነበው ማለት ነው። ቃፍን እናነጥረዋለን እንዲሁ ደግሞ እናወፍረዋለን ማለት ነው።
ወቅተሪብ ስንል ሮ ከስር ስለሆነች እዚህ ጋር እናቀጥናታለን። ወቅተሪብ ብለን እንዲሁ ደግሞ በምናቆም ሰዓት ስኩን ስለምትሆን ቀልቀላ እናደርጋታለን። ያዛን ሳይሆን የምናደርጋት ቀልቀላ አድርገን ወይ ደግሞ አንጥረን እናነባታለን። ከላ ላ ቱጢዕሁ ወስጁድ ወቅተሪብ ከላ ላ ቱጢዕሁ ወስጁድ ወቅተሪብ ወቅተሪብ ብለን እንጂ ወቅተሪብ ብለን ዋጥ አድርገን እናነባት ማለት ነው። እንዴት አድርገን ነው የምናነባው? ከላ ላ ቱጢዕሁ ወስጁድ ወቅተሪብ ብለን እናነባዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። ኢንሻአላህ በቀጣይ ትምህርታችን እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።